አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ውድና የተከበራችሁ ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ሰላም ነው? ኢድ ሙባረክ ብያለሁኝ። እንኳን አደረሳችሁ ለኢድ ሙባረኩ ማለት ነው። አልሐምዱሊላህ እንግዲህ አንድ ወር አልቆ ዛሬ ኢድ ነው ማለት ነው። ኢድን እያከበርን እንገኛለን። አልሐምዱሊላህ ረመዳን ነው ሸኝ ነው ማለት ነው። የዛሬ አመት በሰላም ያደርሰን፣ ዙር ገጠሚ ያድርገን። ረመዳን እንዴት አሳለፋችሁ? ኢድንስ እንዴት እየዋላችሁ ነው? ዛሬ ዘና እያላችሁ ነው? ዘና እያልን ነው ማለት ነው። ሶላት ሰግደናል። አልሐምዱሊላህ መስጂድ ሄደን ሰግደን መጣን። ከመስጂድ መልስም እንዳልኩት እንግዲህ ያው ቤት ውስጥ የተሰራራችሁን በላን ጠጣን። አልሐምዱሊላህ ረመዳን ቤት ነው ዘንድሮ ኢድ ማለት ነው። አልሐምዱሊላህ ዶሮ ተሰርቷል በሉ፣ ዳቦ ተጋግሯል በሉ፣ ሁሉም አለ ማለት ነው። እና እናንተ ጋር እንዴት ነበረ? እንዴት እያሳለፋችሁ ነው? አብሽሩ የመዳም ቅመሞች፣ በኢጃዛ ያላችሁም ፏ ብትን እያላችሁ ነው። እንግዲህ ያው በመዳም ቤት ያለ ነውም ያው ከስራው ጋር ቢሆን የቻልነውን ያህል መዝናናት አለብን እያልኩኝ መልካም ባል ይሆንልን፣ መልካም ባል ይሆንላችሁ፣ ዙር ገጣሚ ያድርገን፣ ከርሞን ጊዜ ያደርሰን በሰላም ማለት ነው። እና ሰላማችሁ ይብዛ። ኢድ ሙባረክ በድጋሚ እሺ። ደመቁ ወይዬ ይሄማ ምን እየሰራሽ ነው? ወጥ ዶሮ ወጥ፣ የዶሮ ወጥ ነው ወይስ ነገ ምንድን ነው? ወዲያው ዘለ አይ እቺ ጨላቅ ባለሙያ አይ ምን አሰፋኝ እንዴ እኮ ደብቀ ነበር እንዳትተ ቅድም ላይ ቆላ ይወጡ ይሄን ማለቀው ቆዳ የምትወድ ልጅ አለች። ይኸውላችሁ ማሻአላ የሀገራችን መቼም አሁን ቆዳን በላም የሚል ህዝብ ሊኖር ይችላል። አዎ ይወዳል። እኔ ለምሳሌ አንገትም አለ አንገት ወላ አንገቷንም ጨምረ አንገት ትወዳላችሁ? አንገት ሲያምር ነው ደግሞ እንደ ሰራሰው ተመስሊ ወይ እንጂ ያለው እንጂ ሰባራ እንዳታረጊ በቃ ክደኝና ዳቦ ደግሞ ሰው ተጋግራለች። ነገ አብረን እንበላለን። እዚህ አለ ዳቦ ከኢድማ ኢድ ነው። እኛ ጋር እንግዲህ ያው በመዳም ቤት ፏብትን ስንት ካሜራ ነው ያረፍሽው?